የሰው ልጅ ገነባቸው ከሚባሉ እስር ቤቶች ሁሉ በጣም የሚያስፈራና የሚያስጨንቅ ሌላ እስር ቤት አለ። ያ እስር ቤት ግድግዳ ያለው አጥር ያለው ወይም በሩ የተቆለፈበት አይደለም። ግን እንደተቆለፈ እንኳን ሳናቅ በዛ ውስጥ የምንኖር በጣም በሚሊዮን የምንቆጠር ሰዎች አለን። ያ እስር ቤት የህሊና ውዜት ወይም የጥፋተኝነት ስሜት እስር ቤት ነው። በዓለማችን ከተጻፉት ታላላቅ የልብ ወለድ ድርሰቶች አንዱ የሆነው ወንጀል መቅጣት ወይም ክራይም ፓኒሽመንት ከሞራልና ከግብረ ገብ ህግ በላይ እንደሆነ ራሱን ያሳመነን አንድ ወጣት ታሪክ ይነግረናል። የፈጸመው ድርጊት ለበለጠ በጎ ነገር የሚያበቃ ከሆነ ወንጀሉ ራሱ አሳሳቢ አይደለም ብሎ ያምናል። በሱም ውስጥ አብዛኞቻችን በህይወታችን ውስጥ በተለያዩ ጊዜ እያመንን የተቀበልነው እናም ያንን ነገር ደግሞ እሱ ለራሱ የሚነግር አንድ ወጣት ነበር። ያ ነገር ለአንድ ጊዜ ብቻ ነው ዋሸው፣ ለአንድ ጊዜ ብቻ ነው ማታለው፣ ለአንድ ጊዜ ብቻ ነው ከዛ በኋላ ማንም አያውቅብኝም የምትለው ውሸት ናት። ወንጀሉን ከሰራ በኋላ ግን ያልጠበቀው ነገር ተከሰተ። ያጠፋውና የደመሰሰው የፖሊስ ሁኔታ ወይም ፍርድ ቤት ውሳኔዎች ምናምን አልነበሩም። የገዛ ህሊናውና ውስጣዊ እውነቱ ነበር። እረፍቱንና ሰላሙን እያየው በአይኑ ላይ ያልፋል። ፍርሃቱም ባደገበትና በሄደበት ሁሉ እንደ ጥላ ይከተለዋል። እያንዳንዱ ቀን በገዛ አእምሮና በነፍስ ውስጥ የሚካሄድ ከባድ ውጊያ ይሆንበታል። ይህ ታሪክ የሚያስታውቀን ታላቁ ቅጣትና መከራ የሚጀምረው ሌሎች ሰዎች ጥፋታችንን ከማወቃቸውና ከመግለጻቸው በፊት በራሳችን ውስጥ መሆኑ ነው። እንደ አንድ ሙስሊም ደግሞ እያንዳንዱ ድርጊታችን በልባችን ላይ የተወሰነ ጥቁር ወይም ብሩህ አሻራ ጥሎ እንደሚያልፍ ፈጣሪ ይነግረናል። አላህ ቁርአን ላይ በህዝቦች ዘንድ ያለውን ነገር ወይም በሰዎች ዘንድ ያለውን ነገር አይለውጥም፣ እነርሱ በነፍሶቻቸውና በልቦቻቸው ውስጥ ያሉትን ነገሮች እስካለወጡን ድረስ ይላል። እውነተኛ ወይም ዘላቂ ለውጥ የሚጀምረው የአካባቢያችን ሁኔታ ሲሻሻል ወይ ሰርከምስታንሳችን ሲቀየር አይደለም። የልባችን ሁኔታ ውስጣችን ስናድሰው ብቻ ነው። ለምሳሌ እኔም እንደ አንድ ሃይማኖቱን ከእንደገና እየተማረ እንዳለ ወጣት ይሄ አንቀጽ እውነተኛ መታደስንና መለወጥን እንደሚጀምር ያሳስበኛል። እኛ አብዛኛውን ጊዜያችን አካባቢያችን፣ ገቢያችን፣ ውጫዊ ገጽታችን ወይም ሰው ፊት ያለንን ነገር ለመለወጥ በማሰብ ራሳችንን እናባክናለን። ነገር ግን ፈጣሪ ትኩረታችንን ወደ ጠለቀና ወደ ተሸሸገው የህይወታችን ክፍል ይመራዋል። እሱም ወደ ስነ ምግባራችንና ከእሱ ጋር ባለው እውነተኛ ግንኙነት ማለት እንችላለን። እናንተም የምታደርጉት እያንዳንዱ ውሳኔ ወደፊት የምትሆኑትን የሰው ወይ መሆን የምትፈልጉትን ሰው ወይም ማንነትን ይቀርጻል ወይም ይቀርጽላችኋል። እያንዳንዱ የተሳሳተ መንገድ ደግሞ ወዲያውኑ ወደሚታይ ቅጣትና ውድቀት ሊያመራ ይችላል። ነገር ግን እያንዳንዱ የተሳሳተ ውሳኔ በውስጣችሁ ላይ በነፍሳችሁ ላይ አንድን ነገር እንደሚያጎድል አትጠራጠሩ። እናም እያንዳንዱ እውነተኛው የንስሐና የመጸጸት እርምጃ በውስጣችን ላይ ታላቅ ብርሃንና ለውጥን ያመጣልናል። በህይወት ውስጥም ምን ያህል ስህተትና ጥፋት ብትፈጽሙ የፈጣሪ እዝነትና ርህራሄ ከሱ በእጅጉ ይበልጣል። ስለዚህ የንስሐንና የመመለስን በር እኛ ህይወት እስካለን ድረስ ክፍት ሆኖልን ይኖራል። ስለዚህ ራሳችንን ከዚህ ጥፋት እንዴት ማንም ሳያውቅብኝ ማለፍ ወይም ማምለጥ እችላለሁ ብላችሁ ሳይሆን የምመርጠው ውሳኔ መንገድ ወይም ሀሳብ ወደ ፈጣሪ ያቀርበኛል ወይስ ያርቀኛል ብለን መጠየቅ አለብን። እና እቺ አንዲት ጥያቄ ብቻ ሙሉ ህይወታችንን የነገዋን እጣ ፈንታችንን የመለወጥ ትልቅ ሀይል ይኖራታል። አመሰግናለሁ።